سلام للطموح وطالبيه وحب للنجاح وما يليه تذوق إن شاء الله يداري وأنه الرسول صلى الله عليه وسلم لما يعيش من الأخلاق الحمد لله والسعادة الدنيا አስፈላጊ የሆነ የምናነሳበት መድረክ ነው። ከዚሁ ጋር ተያይዞ የተለያዩ ትልልቅ መሻይኾች ቀደም ብሎ እስልምና የሰላም እምነት የሰላም ሃይማኖት መሆኑን በሰፊው መልእክት አስተላልፈዋል። እስልምና ኢስላም የሚለው ራሱ ላምና ሚሙ ሁሉም የሚያመላክተው ሰላምን መረጋጋትን እንደሆነ በእስልምና በሰላት ውስጥም ከሰላት ውጪ ሰዎች በሚገናኙበት ጊዜ ለሰላም ከፍተኛ የሆነ ትኩረት የሚሰጥ ሃይማኖት መሆኑን ብዙ ማስረጃዎችና ምሳሌዎች አስተምረውናል። ይህ እዚህ መድረኩ ላይ የሚታዩት ኢነማ ቡዒስቱ ሊኡተሚመ መካሪመ አልአኽላቅ የሚለው የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ትልቅ መልእክት ነው የሚያስተላልፈው። የመጀመሪያው ኢነማ ብሎ በአዳት ሐስር ነው የመጣው። አዳት ሐስር ማለት አንድን ነገር ጠቅልሎ በዚያ በተጠቀሰው ነገር ውስጥ ብቻ ማስገባት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምንድነው ኢነማ ቡዒስቱ ሊኡተሚመ መካሪመ አልአኽላቅ እኔ የተላኩት መልካም ስነ ምግባሮችን ሙሉ ለማድረግ ነው። ለዚህ ብቻ ነው የተላኩት። ከአነ ሕክመት ቢዕሰት النبي صلى الله عليه وسلم كأنها تقتصر في بناء الأخلاق وفي تكميمة الأخلاق الكريمة التي حاول بناءها الأنبياء قبل الرسول صلى الله عليه وسلم، ولكنهم تركوا فراغا فجاء الرسول صلى الله عليه وسلم فأتمها. فلذلك قال النبي صلى الله عليه وسلم إنما بعثت لأتمم مكارم الأخلاق أن يتلاقت سنة مدواروችን ለመሙላት ብቻ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄም ያመላክተው ከነብዩ ሰለላሁ ዐለይሂ ወሰለም በፊት የተላኩት ነቢያቶች በሙሉ ስለ ምግባርን ያስተምሩ ነበር፣ ስለ መልካም ባህሪ ያስተምሩ ነበር። ያ ሁሉ አንቢያ አስተምሮ ግን ስለ ምግባር አልሞላም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ያንን የተጓደለና ክፍተት ያለበትን ስለ ምግባር ለመሙላት ነው አላህ ሱብሓነሁ ወተዓላ የላከኝ ብለው ይናገራሉ። ስለዚህ አንደኛውና ትልቁ ከስነ ምግባሮች ሁሉ የአላህን ሱብሓነሁ ወተዓላ ሐቅ መጠበቅ። የመጀመሪያውና ትልቁ የስነ ምግባር ጥግ ምንድነው? የአላህን ሱብሓነሁ ወተዓላ ሐቅ መጠበቅ። ልክ ነቢዩ ሰለላሁ ዐለይሂ ወሰለም ከሙዓዝ ብን ጀበል ረዲየላሁ ተዓላ ዐንሁ ከእሳቸው ጋር ነበሩና አንድ ቀን በአህያ ተፈናጠው ከረሱል ጋር ሙዓዝ ብን ጀበል እየሄዱ እያለ ኩንቱ ረዲፈ ነቢይ ሰለላሁ ዐለይሂ ወሰለም ዐላ ሒማሪ ፈቃለ ያ ሙዓዝ አተድሪ ማ ሐቁ ላህ ዐላ ልዕባድ ወሐቁ ልዕባድ ዐላ ላህ? ሙዓዝ قال قلت الله ورسوله أعلم. فقال له النبي صلى الله عليه وسلم حق الله على العباد أن يعبدوه ولا يشركوا به شيئا، وحق العباد على الله وعن الجبل رضي الله تعالى عنه إلى أن النبي صلى الله
ሰለላሁ ዐለይሂ ወሰለም ጋር በአንድ አህያ እየተጓዝኩኝ ነበር። ከዚያም ረሱል ሰለላሁ ዐለይሂ ወሰለም አንተ ሙዓዝ ሆይ የአላህ ሱብሓነሁ ወተዓላ ሐቅ በባሮቹ ላይ ባሮች ደግሞ በአላህ ላይ ያላቸውን መብት ምን እንደሆነ ታውቃለህ ወይ ብለው ጠየቁኝ። እኔም አላህና መልእክተኛው ነው የሚያውቁት ብዬ መለስኩላቸው። ከዚያም ቀጥለው ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በባሮቹ ላይ ያለው ሐቅ ያለው መብት እሱን በብቸኝነት ሊያመልኩትና ከእሱ ጋር ማንንም ላያመልኩ ነው። ይሄ ተውሂድ ነው። አላህ ሱብሓነሁ ወተዓላ በብቸኝነት ማምለክ፣ ይሄ ደግሞ የአላህ ሱብሓነሁ ወተዓላ መብት ነው። ስለዚህ የአላህ ሱብሓነሁ ወተዓላ መብት የእሱን መብት ለብቻ ለአላህ ሱብሓነሁ ወተዓላ ማድረግ የመጀመሪያው የሥነ ምግባር መርህ ነው ማለት። ሁለተኛው ደግሞ የሚመጣው ምንድነው? ሐቁል ዒባድ ዐለላህ አላህ ዘንድ ሰዎች ያላቸው መብት ደግሞ ምንድነው የሚለው ረሱል ነገሩት። ማንም ሰው አላህ ዘንድ ምንም መብት የለውም። ግን ያንን መብት ያደረገው ማለት ነው አላህ ሱብሓነሁ ወተዓላ በራሱ ላይ ለሰዎች መብትን አስቀምጧል። አላህ ሱብሓነሁ ወተዓላ ያ ምንድነው? በእሱ ላይ ያላጋቡትን ሰዎች ከእሱ ሌላ አምላክ አድርገው ያልያዙ ሰዎችን ላይቀጣቸው ይሄ ቃል የተገባላቸው ነው። ይህ ነገር ዝም ብለን በቀላሉ የምናየው ነገር አይደለም። አንድ ሰው የአላህ ሱብሓነሁ ወተዓላ ሐቅ ሙሉ ለሙሉ ለአላህ ካላደረገ ከዛ ውጭ ያሉ የፍጥረታቶችን መብት ለመጠበቅ በጣም ይቸግረዋል። ይሄ ደግሞ ከፍተኛ የሆነ የሥነ ምግባር ጉድለትን አብሮ ያስከትላል። ይሄ በተያያዥ ምንን ያመጣል? ሰዎች ከአላህ ሱብሓነሁ ወተዓላ ውጭ ላሉ አካላት ባሪያ እንዲሆኑ ያደርጋል። ሰዎች ደግሞ ከአላህ ሱብሓነሁ ወተዓላ ውጭ ላሉ አካላት ባሪያ ከሆኑ እንደነሱ ፍጥር የሆኑ ሰዎችን በራሳቸው ላይ አምባገነን እንዲሆኑ ያደርጋቸዋል። ከአላህ ሱብሓነሁ ወተዓላ ትእዛዝ ውጭ እንዲያዟቸው እድል ይሰጣቸዋል። አላህ የከለከለውን እንዲያዙ እድል ይሰጣል። አላህ ሱብሓነሁ ወተዓላ ያዘዘውን ደግሞ እንዲርቁ እድል ይሰጣል ማለት ነው። በዚህ ሁኔታ በሚሆንበት ሰዓት ከፍተኛ የሆነ በምድር ላይ መበላሸት ይፈጠራል። ስለዚህ የመጀመሪያው የሥነ ምግባር መርህ የሚነሳው አእምሮን ነፃ ከማውጣት ነው። አእምሮን ነፃ ከማውጣት ከምንድነው አእምሮአችንን ነፃ የምናወጣው? ከአላህ ውጭ ከሚመለኩ አካላቶች በሙሉ ከአላህ ትእዛዝ ተቃራኒ የሆነ ትእዛዝን የሚያዝ ማንኛውንም ፍጡር ባለመቀበል ነፃ ማውጣት አእምሮ። አላህ የከለከለውን ነገር ከሚያዝ ሰው መታዘዝና መገዛት ለሱ ባሪያ ከመሆን አእምሮን ነፃ ማውጣት ማለት። ስለዚህ ተውሂድ የመጀመሪያው የሥነ ምግባር መሰረት ነው። ተውሂድ የመጀመሪያው የሰው ልጆችን የአእምሮ የማሰብ ነፃነት የሚታወጅበት የመጀመሪያው መሰረት ነው ማለት። ተውሂድ ከሌለ ከፍተኛ የሆነ የሥነ ምግባር ብልሽነት ይሰራል። ተውሂድ ከሌለ ከፍተኛ የሆነ ከአላህ ሱብሓነሁ ወተዓላ መንገድ የመውጣት የባርነት ሁኔታዎች ይከሰታሉ። አላህን በብቸኝነት የሚያመልክ ሰው ግን የአላህን ሱብሓነሁ ወተዓላ ሐቅ ይጠብቃል፣ የፍጡራኖችን ደግሞ ሐቅ ይጠብቃል ማለት ነው። ተውሂድ የአእምሮ ነፃነት ከፍታል። የአንድ ሰው አእምሮ አስተሳሰቡ የታሰረ ከሆነና በባርነት ውስጥ ያለ ከሆነ የፈለገ ቢማር የሥነ ምግባር ከፍታ ላይ ሊደርስ አይችልም። ያ የሥነ ምግባር ከፍታ ላይ ካልደረሰ ደግሞ የሰዎችን መብት ወደ መጣስ ወደ አምባገነንነት ይሄዳል ማለት ነው። የሚሰራቸው ስራዎች ሁሉ ከዛ በኋላ ለሰው ልጆች ጥሩ መስለው የሚታዩ ነገሮች በሙሉ ማለት ነው
በተለያየ መልኩ ሰዎችን ጠልፎ ለመያዝ በተለያየ መልኩ አጀንዳውን ለማስፈጸም የሚያደርገው ነገር እንጂ ሌላ አይደለም። ለዚህ ነው አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምንድነው የሚለው وما خلقت الجن والانس الا ليعبدون ما اريد منهم من رزق وما اريد ان يطعمون ان الله هو الرزاق ذو القوة المتين إن سيساي يملكس يماولات يماتطات የኃይል ባለቤት መሆንን ከተውሂድ ጋር አቆራኝቶ ያመጣው ለምንድን ነው? ሰዎች የሥነ ምግባር ከፍተኛ የሆነ ዝቅጠት ውስጥ የሚወድቁበት ምክንያት የዕለት ጉርሳቸውን ለመፈለግ በሰዎች መካከል ያላቸውን ቦታ ለማስከበር ሲሉ ነው። ነገር ግን አላህ ሱብሓነሁ ወተዓላ በመጀመሪያ ደረጃ ሲያመጣው አንድ ሰው የተፈጠረበት ትልቁ ዓላማ ባለስልጣን ከመሆኑ በፊት ሰዎችን ለመምራት ወንበር ላይ ከመቀመጡ በፊት የሚበላው የሚጠጣው ለዓመት ለመቶ ዓመት ለምናምን ማዘጋጀትና ለዛ ከመልፋቱ በፊት ለዚህ ዓላማ ከመስራቱ በፊት የተፈጠረበት ዓላማ ምን እንደሆነ አላህ ሱብሓነሁ ወተዓላ የሚነግረው የሌሎቹ ነገሮች ቀጥለው የሚመጡ ናቸው። ዋናው የተፈጠረበት ዓላማ ግን እኔ መገዛት አላህ ሱብሓነሁ ወተዓላ وما خلقت الجن والإنس إلا ليعبدون የሰው ልጅን ይሁን ጅኖችን የፈጠርኩት እኔን ሊያመልኩኝ እንጂ ለሌላ ዓላማ አይደለም አለ አላህ ሱብሓነሁ ወተዓላ። አንድ ሱዳን ላይ የነበሩ አንድ ትልቅ ፕሮፌሰር ነበሩ። እኚህ ሰውዬ ሱዳን፣ ማሌዥያ፣ አሜሪካ ተምረዋል። ፕሮፌሰር ናቸው፣ በፍልስፍና ፕሮፌሰር ናቸው። እና የእያንዳንዱ ነገር መሰረትና መነሻ ተውሂድ ነው። የእውቀት መነሻ ተውሂድ ነው። የሥነ ምግባር መነሻ ተውሂድ ነው። የፍትህ መነሻ ተውሂድ ነው የሚለውን ነገር በሰፊ በሚያስረዱበት አንድ ትምህርት ላይ ምናሉ አንድ ሰው ተውሂድ ከሌለው በቀላሉ ለሌሎች ባሪያ ይሆናል። አንድ መሪ ተውሂድ ከሌለው በቀላሉ ሰዎችን በአምባገነንነት ይገዛል፣ መብታቸውን ይነፍጋል። ይሄ ማህበረሰብ ደግሞ ተውሂድ የሌለው ማህበረሰብ፣ ተውሂድ የሌለው አመራር ፍትህን ለማስፈን በጣም ይቸገራል። ስለዚህ ተውሂድ የሚለው ጽንሰ ሐሳብ አላህን ሱብሓነሁ ወተዓላ በብቸኝነት ከማምለክ ባሻገር ይሄ የሚያስፈልገው በሰው ልጆች መካከል ፍትህ፣ በሰው ልጆች መካከል ሰዎችን እኩል ማየት፣ ባለስልጣን ቢሆን ሀብታም ቢሆን ደሃም ቢሆን ሎሌም ቢሆን ዓሊም ቢሆን ጃሂልም ቢሆን ወንድም ቢሆን ሴትም ቢሆን ሽማግሌም ቢሆን ወጣትም ቢሆን ሁሉም አላህ ሱብሓነሁ ወተዓላ እኩል ናቸው የሚለው ማንም በየትኛው መለኪያ አንድ ፍጡር በሌላ ፍጡር ላይ የበላይነት የለውም፣ እኩል ናቸው። ሊለያዩ የሚችሉበትና ከፍታቸው የሚመዘነው አላህን ሱብሓነሁ ወተዓላ ብቻ በመፍራት ነው የሚለውን የተውሂድን ጽንሰ ሐሳብ እየተነተኑ አንድ ምሳሌ አስቀመጡ። ያ ያስቀመጡት ምሳሌ ምንድነው? አሜሪካን ሀገር ሆነው ወደ 10 ዓመት አሜሪካ ሀገር የቆዩ ሰው ናቸው። 10 ዓመት ሙሉ አሜሪካ ላይ ያለ አንድ እስላሚክ ዩኒቨርሲቲ የሚመሩ ፕሮፌሰር ናቸው። ይህን ጽንሰ ሐሳብ ተውሂድ የሚለው ጽንሰ ሐሳብ ለፍትህ፣ ለሥነ ምግባር፣ ለሰዎች እኩልነት እና ለዚያም መሰረት መሆኑ ሲናገሩ የእውቀት ምንጭ እሱ መሆኑን ሲያስረዱ ምናሉ አንድ አብረን እየሄድን ነበር። ትልልቅ ዑለማዎች ከዓለም የተሰበሰቡ ከአፍሪካ ሀገራት፣ ከኢስያ፣ ከአውሮፓ፣ ከመካከለኛው ምስራቅ፣ ከሁሉም ሀገር ከአውሮፓ የተሰባሰቡ ትልልቅ ዑለማዎች አሉ። የኒውክሌር ዑለማዎች አሉ። የተለያዩ በሕክምና ዘርፍ የመጠቁ የሚባሉ ዑለማዎች አሉ። በቴክኖሎጂ፣ በኢንፎርሜሽን፣ በሁሉም የእውቀት ዘርፍ ትልቅ ደረጃ ላይ የደረሱ ዑለማዎች ናቸው።
እሳቸው አብረውት የነበረው ሰው ደግሞ ከህንድ የመጣ የሜዲካል ዶክተር አብረው ያው የተለያዩ ጉዳዮችን አብረው ይሄዳሉ። በኋላ ላይ ለእረፍት ሁሉ ሲወርድ ሻይ ለመጠጣት አብረው እሳቸው ከጓደኛቸው ጋር ይወርዳሉ። ከጓደኛቸው ጋር ሲወርዱ ያ ሰው የተወሰነ ደቂቃ እንዲሰጡ ጠየቃቸውና ለፕሮፌሰር ጃዕፈር ኢድሪስ ሄዶ አንዲት ነገር እንደተፈካ አድርጎ በከፍተኛ ተመስጦ ዒባዳ ያቀርባል። እየገባችሁ ነው? ይሰማል? አማርኛ ይሰማል ወይስ ይሰማል? ከዛ ይሄ ሰው ከህንድ የመጣው ዶክተር ማለት ነው የሆነ ነገር ከፍቶ ዒባዳ ያቀርባል። በጣም ተመስጦ ሆኖ ጸሎት ያደርጋል፣ ዱዓ ያደርጋል። ከዚያ በኋላ ያንን ከጨረሰ በኋላ ተመልሶ ሲመጣ ፕሮፌሰር ጃዕፈር ይጠይቁታል። ምንድን ነበር ስታደርግ የነበርከው? ከዛ እሱ ምናምን አይ ኢባዳ እያደረግኩ ነው፣ ጸሎት እያደረግኩ ነው። ምንድን ነው እምነትህ አሉት። እኔ ህንድ ላይ ላም ነው ማመልከው አለ። ምንድን ነው ማመልከው? የት ህንድ ላም ነው የሚያመልከው። ይህ ሰውዬ በእውቀት ደረጃ አካዳሚካሊ ምንድን ነው? ዶክተር ነው፣ ሐኪም ነው፣ ሜዲካል ዶክተር ነው። ግን ምንድን ነው የሚያመልከው? ላም ያመልካል። ተመልከቱ ስልጣን። ከዚያ በኋላ አሁን ላሟ የለችም። ምንድን ነው ከፍተህ እንዴት አድርገህ ነው እሷን የምታመልከው? የላሟን ፎቶ ይዘህ መጥተህ የላሟን ፎቶ ፊት ለፊት አድርገህ እሱን ነው እያመለክ ያለህ ወይስ ምንድን ነው አለ። አሁን በተለያየ እውነት በአእምሯቸው የሚስሉት ነገር ወይም የሚያመልኩት ነገር ከአላህ ውጭ ዘላለማዊ ሁሌም የነበረ እና የሚኖር ከአላህ ውጭ ማንም የለም ማለት ነው። هو الأول فليس قبله شيء وهو الآخر فليس بعده شيء። አንድ ሰው ምንም ነገር ቢያመልክ በጊዜ ወይ በቦታ ወይ በሁኔታ እሱ ሊያመልከው በፈለገበት ሰዓት ላይገኝ ይችላል። ምንም ነገር ቢያመልክ ወይ በጊዜ ወይ በቦታ ወይ በሁኔታዎች እሱ ሊያመልከው አካል ሊያመልከው ቢፈልግ ላያገኝ ይችላል ከአላህ ውጭ ማለት ነው። አላህ ግን በጊዜ በቦታ በሁኔታዎች ውስጥ ያልተገደበ በየትኛውም ተጨባጭ ሁኔታ ልናመልከውና ከኛ አጠገብ ያለ ጌታ ነው አላህ ሱብሓነሁ ወተዓላ። ስለዚህ ፎቶ አለው ወይ የላሟን የምታመልከው አለ ሲሉት አይደለም። በዚህ እምነት መሰረት መመለክ ያለበት ላሟ እራሷ ካልተገኘች የላሟ የሆነ አካል ነው ገኘታ። ስለዚህ ምንድን ነው የሚያመልከው? እሱ የላሟን እበት ነበር የሚያመልከው። ገብቷችኋል? የላሟን ምንድን ነው የሚያመልከው? አድርጎ በሆነች ቦርሳ ውስጥ አድርጎ የላሟን እበቱን ከፍቶ ማለት ነው ለእበቱ ይሰግዳል። እዛ ያለችውን ህንድ ሀገር ሲያመልካት የነበረችውን ላም በአእምሮ እየሳለ የእሷን እበት አጠገቡ አድርጎ እሷን ያመልካል። ይሄ ሰው ማለት ነው በዚህ ደረጃ ለሚያመልከው ላም ከእሷ ለተገኘው ተርፍ ነገር ሲል ሰው ሊገል ይችላል። አይገልም? ሰው ሊገል ይችላል። ታዲያ ስነ ምግባር ማለት ይባላል። ስለዚህ የመጀመሪያው የትኛው የስነ ምግባር የፍትህ የእውቀት የመጀመሪያው መርህና መቀመጥ ያለበት የሰው ልጅን አእምሮ እሱ ከመሰለ ፍጥረት ባርነት ማላቀቅ። ግልጽ ነው። ለዚህ ነው ሰሃቦች ከዚያ ከመሰለ የስነ ምግባር ዝቅጠት እንዲወጡ ያደረጋቸው መሰረታዊ መርህ የተውሂድ ጽንሰ ሐሳብ በልቦናቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ስለከተቱ እንጂ ከዛ በፊት ምን አይነት ሰዎች ነበሩ? ሴት ልጆቻቸውን ከነ ህይወታቸው የሚቀርቡ ሰዎች ነበሩ።
ከዛ በፊት ሰሃቦች ምን አይነት ሰዎች ነበሩ? ቤተሰብ ያለው ጉልበት ያለው ጉልበት የሌለውን በሰይፍ በጉልበት የሚገዛበት ሀብቱ ንብረቱን የሚነጥቅበት ማህበረሰብ ነበር። የመጨረሻ የስነ ምግባር ዝቅጠት የመጨረሻ ያ ማህበረሰብ ከፍተኛ የሆነ በደል የተንሰራፋበት ማህበረሰብ ነበር። ከነሱ መካከል በስነ ምግባር ከፍ ያለ ነው የሚባለው ከበደል ሐሳብ ጋር ከተያያዘ ምን አይነት ሰው ነው? አላ ላ የጅሃለና አሐድን ዐለይና ፈነጅሃለ ፈውቀ ጃህል ጃሂሊና የሚለው አንድ ሰው ድንበር እንዳያልፍብን ድንበር ካለፈብን እጥፍ አድርገን እንመልስለታለን የሚለው ነው። ጥሩ ስነ ምግባር አለው የሚባለው በዛ ተነስቼ አልበድልህ ከበደልከኝ ግን በደሉን እጥፍ ድርብ አድርጌ በመቶ እጥፍ እመልሳለሁ የሚለው ነው ከፍ ተደርጎ የሚታየው። ኢስላም ግን ሲመጣ ምንድን ነው? ለእያንዳንዱ ነገር ምን አስቀመጠላቸው? መሰረት አስቀመጠላቸው፣ ገደብ አስቀመጠላቸው። ያንን ሁሉ ገደብ ለመተግበር የቻሉት ይሄ ነገር ጥሩ ነው ተግብሩት ስለተባሉ አይደለም። መጀመሪያ የተውሂድ ጽንሰ ሐሳብ በውስጣቸው ስለሰረጸ እነዛ ሰዎች ኸምር ጠጥተው ዝሙት የሚሰሩ ኸምር ጠጥተው ህፃናትን የሚገሉ ሰዎች ነበሩ። በስካር መንፈስ ውስጥ ሆነው ማለት መጀመሪያ የተውሂድ ጽንሰ ሐሳብ ልባቸው ውስጥ እንዲተከል ተደረገ። ከዚያ በኋላ ዙልም ሐራም ነው የሚለው ሲመጡ እሺ ብለው መጣ። ከዚያ በኋላ ኸምር ሐራም ነው ተብሎ ሲነገራቸው እሺ ብለው ያንን ነገር መተው። ውሸት ሐራም ነው ተብሎ ሲነገራቸው ሐቅ እንጂ ውሸትን መናገር መተው። ስለዚህ ማንኛውም ነገር አንድ ባህሪ በውስጡ እንዲሰጥ መሰረቱ መስተካከል አለበት። መሬት ዘሩን ተቀብሎ እንዲያፈራ እንዲያድግ እና ፍሬ እንዲሰጥ መጀመሪያ ምን መሆን አለበት? መሬቱ መለስለስ አለበት፣ መታረስ አለበት፣ ምቹ ሁኔታዎች መፈጠር መቻል አለባቸው። አእምሮም እንደዛ። ይህ አእምሮ ወደ አላህ ሱብሓነሁ ወተዓላ የቀረቡ ሰዎች ከአላህ ሱብሓነሁ ወተዓላ ውጪ ለሌላ ራሳቸውን ባሪያ አድርገው ያላስገዙ ሰዎች ዓለምን በመሩ ሰዓት ዓለምን የመምራት ፊት ለፊት የሆነው ሚና በሚጫወቱበት ሰዓት ፍትህን ማምጣት ይቻላል። እውነትን ማስረጽ ይቻላል። እውነተኛውን እውቀትን ደግሞ ለሰዎች መዝራት ይቻላል። ስለዚህ የመጀመሪያው የስነ ምግባር መርህን ለመገንባት መደላድል የሚፈጥረውና መቀመጥ ያለበት መሰረት የተውሂድ ጽንሰ ሐሳብን በሰዎች ዘንድ መዝራት ነው። ስለዚህ ኢነማ ቡዒስቱ ሊኡተምመ መካሪመ አልአኽላቅ የሚሉት ረሱል ሰለላሁ ዐለይሂ ወሰለም በጣም ሰፊ የሆነ እምቅ የሆነ መልእክትን የሚያስተላልፍ እንደሆነ በዚህ መረዳት እንችላለን ማለት ነው። ይህንን ከተያዘ ከስነ ምግባር ከአኽላቅ ከባህሪ ጋር በተያያዘ ለምሳሌ ረሱል ምን አሉ? አንድ ሙእሚን የተለያዩ ወንጀሎችን ሊሰራ ይችላል፣ ግን ሙእሚን የሆነ ሰው አይዋሽም ማለት ነው። አይዋሽም፣ ውሸትን አይናገርም። የፈለገ ቢሆን አንድ ሙእሚን የሆነ ሰው ውሸትን አይዋሽም። ለዚህ ነው በሐዲስ አይሻ ረዲየላሁ ተዓላ ዐንሃ ባወራችው ሐዲስ من بلغ النبي صلى الله عليه وسلم إن الرجل زال يصدق حتى يكتب عند الله صديقا وبالعكس وإن الرجل لا يكذب ويتحرى الكذب حتى يكتب عند الله كذابا. عند سؤال النبي صلى الله عليه وسلم وشتم الناقران وشتم كمن ناقر أي وجد الله سبحانه وتعالى زل ዋሽሙ ውሸታም ተብሎ እስኪጻፍ ድረስ ሌላኛው ደግሞ እውነትን ይናገራል። እውነትን ከመናገር ወደ ኋላ አይልም። አላህ ዘንድ እውነተኛ ነው ተብሎ እስኪጻፍ ድረስ ከዚያ በኋላ እውነተኛ የተባለው ሰው ሁሉ ጊዜ እውነትን ይናገራል። ውሸታም የተባለው ሰው ደግሞ
እውነት በሚያወጣበት ነፃ በሚያወጣበት ቦታ ላይ ራሱ ውሸት ይናገራል። ስለዚህ አንዱና ከተውሂድ ጽንሰ ሐሳብ ጋር በተያያዘ ትክክለኛ የሆነ ሰው ይዘው የሚገባው ነገር ምንድነው? صدق القول ንግግር ላይ እውነተኛ መሆን ይሄ በጣም ወሳኝ ነው። ይሄንን ነገር ህፃኑ ሴቱ ወንዱ ሁሉ ጊዜ መያዝ አለበት። ከጓደኞቻችን ጋር ስናወራ በሌላ ማህበረሰብ ጉዳይ ላይ በምንሆንበት ጊዜ ይሄ የተናገርኩት ነገር ከመናገሬ በፊት እውነት ነው ወይስ እውነት አይደለም ብለን ማለት አለ። ይሄንን በደንብ መጠንቀቅ መቻል አለብን። እውነት መሆኑን ስናውቅ ያንን ነገር መናገር። ሌላው ደግሞ ምንድነው? በተሳሳተ ሁኔታ ደግሞ መልእክትን እናስተላልፍ እንችላለን። የዛ ጊዜ የራስ ክብር የተለያዩ ነገሮችን ታሳቢ ማድረግ የለብንም። ያ የተሳሳተው ነገር በፍጥነት ምን ማለት አለብን? ማረም መቻል አለብን። ግልጽ ነው አይደል? እውነት አለመናገር ከፍተኛ የሆነ ምስቅልቅል የሚፈጥር መሆኑንም የሚያሳይ ነው። ስለዚህ ምንድነው ረሱል ሰለላሁ ዐለይሂ ወሰለም إنما بعثت لأتمم مكارم الأخلاق መልካም ስነ ምግባርን ለመሙላት ነው የተፈጠርኩት የሚለው ጽንሰ ሐሳብ ተውሂድ ሳይኖረው እውነተኝነት ጎዶሎ ነው የሚሆነው። ተውሂድ ሳይኖረው መልካም ስነ ምግባር ማንጸባረቅ ያንን መልእክት እያስተላለፈ ያለ ነገር አይደለም። ተውሂድ የመልካም ስነ ምግባር መሰረት መሆኑን የሚያሳይና ሐጅን ብንወስድ ለምሳሌ ከመልካም ስነ ምግባር ጋር ተያይዞ እናገኘዋለን። ዘካ መስጠትን ብንወስድ ለምሳሌ ከመልካም ስነ ምግባር ጋር ተያይዞ እናገኘዋለን። ሰላት መስገድን ብንመለከት ከመልካም ስነ ምግባር ጋር ተያይዞ እናየዋለን ማለት ነው። እያንዳንዱ ነገር በአርካን እስላም ውስጥ የተቀመጡ ተግባራዊ የሆኑ ነገሮችን ስናይ አላህን በብቸኝነት ማምለክ ናቸው። በውስጣቸው ግን መልካም ስነ ምግባርን እያሰረጹ የሚሄዱ ባህሪ ናቸው። ስለዚህ መልካም ስነ ምግባር በጣም ያስፈልገናል። ከራሳችን ጋር በመልካም ስነ ምግባር፣ ከቤተሰቦቻችን ጋር በመልካም ስነ ምግባር፣ አካባቢያችን ላይ ከሚኖሩ ሰዎች ጋር ደግሞ በመልካም ስነ ምግባር መናኗር ይኖርብናል። አላህ ሱብሓነሁ ወተዓላ በሰማሪ የምንጠቀም ሰዎች አላህ ያድርገን። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። سلام للطموح وطالبيه وحب للنجاح وما يليه تذوقت النجاح فكان شاهدا